ዲኤንኤ ብለን የምንጠራው ዲኤንኤ ጄኔቲክ ኢንፎርሜሽን ኬሪ ያደረገ ነው። ወይም ዲኤንኤ የሚለውን ዲፋይን በምናደርግበት ጊዜ አብሪቬሽን ማለት ነው ዳይኑክሊክ አሲድ ይባላል። ይሄ ዲኤንኤ እንግዲህ ቅድም እንዳልነው ጄኔቲክ ኢንፎርሜሽን የተሸከመ ማለት ነው። ላይክ የኛን ቁመና፣ እጅ፣ እግር፣ ዓይን የተለያዩ የሰውነት ክፍሎቻችን እንዲኖሩ የሚያስችል እነዛን ነገሮች በውስጡ የያዘ ወይም ጄኔቲካሊ ኢንፎርሜሽን ኬሪ ያደረገ ዲኤንኤ ብለን እንጠራዋለን። በውስጡ እንግዲህ ትናንሽ የሆኑ ሴግመንት ኦፍ ጂን አለ ማለት ነው። እነዚህ ጂኖች እንግዲህ ለእያንዳንዱ ኢንፎርሜሽን ኬሪ ያደረገ ነው ማለት ነው። ለምሳሌ ቆዳ ከለር ሊሆን ይችላል፣ የፀጉር ታይፕ ሊሆን ይችላል፣ የዓይኖቻችን ምናምን እያንዳንዱ የሰውነታችን ክፍልና ኢንተርናል ስትራክቸርን ጨምሮ ኢንፎርሜሽን የተሸከመ ማለት ነው ጂን። ስለዚህ ዲኤንኤ የምንለው ጄኔቲክ ኢንፎርሜሽን የተሸከመ ማለት ነው። እንግዲህ ይህ ዲኤንኤ ኢንቨንትድ የተደረገው ለመጀመሪያ ጊዜ በጃምስ ዋትሰን ኤንድ ፍራንሲስ ክሪክ ይባላሉ። ለመጀመሪያ ጊዜ እንግዲህ የዲኤንኤ ስትራክቸርን ኢንቨንትድ ያገኙ ሳይንቲስቶች ናቸው ማለት ነው። በኋላ እንግዲህ በኤክስሬ በመጠቀም ሮዛላይንድ ፍራንክሊን የሚባል ሳይንቲስት ደግሞ ኢንዲቴል የሆነውን የዲኤንኤ ስትራክቸር አጥንቷል ማለት ነው። በዚህ ጊዜ እንግዲህ ዳብል ሄሊክስ እንደሆነ ወይም ሁለት ላደር እንዳለው አግኝቷል ማለት ነው። ስለዚህ ይሄ ፍራንክሊን የሚባል ሳይንቲስት ማለት ነው። እንግዲህ ይሄ ደብል ሄሊክስ ደግሞ በውስጡ እንግዲህ የያዘው ወይም ቢውልድ የሆነው ከሱገር እና ከፎስፌት እንደ ባክቦን ሆኖ የሚያገለግለውን አግኝቷል። ሌላው ደግሞ ናይትሮጅን ቤዝ ማለት ነው። ለምሳሌ አዴኒን ከቲያሚን ጋራ የተያያዘ እንደሆነ፣ ጓኒን ደግሞ ከሳይቶሲን ጋራ እንደተያያዘ ኢንቨንትድ አድርጓል ወይም አግኝቷል ማለት ነው። ይሄ ሳይንቲስት ማለት ነው። እንግዲህ እነዚህ በአጠቃላይ ናይትሮጅን ቤዝ ይባላሉ ማለት ነው። ስለዚህ ዲኤንኤ ቢውልድ የሆነው የተሰራው ማለት ነው ከሱገር ከፎስፌት እና ከናይትሮጅን ቤዝ ነው ማለት ነው። ናይትሮጅን ቤዝ የምንላቸው ደግሞ አሁን ያልናቸው ማለት ነው አዴኒን፣ ቲያሚን፣ ጓኒን ዊዝ ሳይቶሲን ማለት ነው። እነዚህ በአጠቃላይ ናይትሮጅን ቤዝ ይባላሉ ማለት ነው። ስለዚህ ዲኤንኤ ደብል ሄሊክስ እንደሆነ እና ደግሞ በውስጡ የያዘው ወይም ቢልድ የሆነው ከነዚህ ከሶስት ነገሮች በዋናነት ነው ማለት ነው። ሱገር እና ፎስፌት ልክ እንደ ባክቦን የሚያገለግል ነው። ሌሎቹ ደግሞ ናይትሮጅን ቤዝ ደግሞ አብሮ ቢውልድ ሆኖ ወይም አብሮ በመኖር ወይም በመገኘት ስትራክቸሩን እንዲኖር የሚያስችል ወይም ደብል ሄሊክስ እንዲኖር የሚያስችል ነው ማለት ነው። አርኤንኤ በምናይበት ጊዜ እንግዲህ ሲንግል የሆነ ሄሊክስ ነው ማለት ነው። ዲኤንኤን ካየን ደግሞ ደብል የሆነ ሄሊክስ ነው። ስለዚህ መጀመሪያ ኢንቨንትድ የተደረገው ወይም የተገኘው ማለት ነው በፍራንክሊን ነው ማለት ነው። እንግዲህ ዲኤንኤ ምን አይነት ኢንፎርሜሽን ይዛ ወይም ዲኤንኤ ምንድን ነው የያዘው የሚለውን በምናይበት ጊዜ እንግዲህ ጄኔቲክ ኢንፎርሜሽን ቅድም እንዳልነው ጄኔቲክ ኢንፎርሜሽን ኬሪ ያደረገ ነው ወይም የተሸከመ ነው ማለት ነው። እንግዲህ ሴል ዲቪዥን ከመከናወኑ በፊት ወይም ሴሉ ከመከፋፈሉ በፊት መጀመሪያ እንግዲህ ይህ ዲኤንኤው ይከፈላል ማለት ነው። እንግዲህ በዋናነት ኮንትሮል የሚያደርገው ወይም የሚሰጠው ሰርቪስ ምንድን ነው? የአርኤንኤን ሰንተሲስ ማድረግ ነው ወይም አርኤንኤ እንዲዘጋጅ ማስቻል ነው ማለት ነው። እንግዲህ በባዮቴክኖሎጂ ውስጥ እንግዲህ ጄኔቲክ ኢንጂነሪንግ እንዲኖር የሚያስችል ወይም እዚህ ጋር ኢንፎርሜሽኖችን በመውሰድ ወይም በመጨመር ሞዲፋይ ማድረግ የሚቻልበት ነው ማለት ነው። ጄኔቲክ ኢንጂነሪንግ ይባላል ማለት ነው። ድራግ እንደገና ፕሮዳክሽን እንዲኖር ወይም ላይክ ኢንሱሊን ለምሳሌ ፕሮዲስ እንዲሆን ያስችላል ማለት ነው። ስለዚህ እነዚህ ነገሮች አሉ ማለት ነው። ሌሎችን ደግሞ የተለያዩ ነገሮችን አይደንቲፋይ ለማድረግ ለምሳሌ ክሪሚናል የሆኑ ኢሹዎችን በሚኖርበት ጊዜ የዲኤንኤ ፊንገር ፕሪንትን መሰረት በማድረግ ክሪሚናል የሆነው ወይም የወንጀል ኢንቨስቲጌሽን እንዲያስችል ያገለግላል ማለት ነው። ይሄ ዲኤንኤ ማለት ነው። ስለዚህ ዲኤንኤ ለመጀመሪያ ጊዜ እንግዲህ ኢንቨንትድ የተደረገው በእነዚህ ሳይንቲስቶች ነው ማለት ነው። ማለትም በጃምስ ዋትሰን ኤንድ ፍራንሲስ ክሪክ በተባሉ ነው። በኋላ እንግዲህ ኤክስሬን በመጠቀም ፍራንክሊን ሞር አድቫንስድ አድርጎታል ወይም ኢንዲቴል የሆነ ኢንፎርሜሽን ሰጥቷል። እነዚህ እንግዲህ ከሱገር ከፎስፌት እና ከናይትሮጅን ቤዝ እንደተሰራ ነግሮናል ማለት ነው። እንደገና ደግሞ ዲኤንኤ በዋናነት ጄኔቲክ ኢንፎርሜሽን እንደተሸከመ እንደገና ደግሞ ዱፕሊኬት እንደሚሆን ከሴል በፊት እና ሌሎች ተያያዥኖችን ኢንፎርም አድርጎናል ማለት ነው። ስለዚህ ምንድነው ዲኤንኤ ኢንቨንትድ የተደረገው በእነዚህ ሳይንቲስቶች ነው ማለት ነው።